እንዴት አደራችሁ? ተከፋፍለን ሰፈራችን እናጸዳለን። ግማሻችን በዚህ በኩል ግማሻችን በዚህ በኩል ሆነን ሙሉ ሰፈራችን እናጸዳለን ማለት ነው። ስለዚህ ከየት እንጀምር? ከየት በኩል ሆነን እናጽዳ? እሺ ከአዲሱ ጀምራችሁ ወደዛ ያላችሁት ወደዛ ትሄዳላችሁ። ከአዲሱ ወደዚህ ያለን ወደዚህ እንሄዳለን ማለት ነው። እንጀምር። የማህበረሰብ ወጣቶች ተሰባስበን ሰፈራችንን ሁሌ እናጸዳለንና ይሄን ነው ያስቀጠልነው። ዛሬም ያደረግነው ይሄን ነው እና በተለያየ ግሩፕ ተከፋፍለን የተለያየ የሰፈራችን ክፍል በየቦታው ተሰማርተን እናጸዳለንና እንዲሁ በመናጸዳበት ጊዜም ደግሞ እየተወያየን ወደፊትስ ደግሞ ምን መሆን አለበት የሚለውን ሁሉ ከዛው ላይ ያያየን ቆሻሻ ማስቀመጫ የሚያስፈልጋቸውን ቦታዎች ደግሞ ቆሻሻ ማስቀመጫ እንዲሰራላቸው ሁሉንም ነገሮች እያየን የምናጸዳበት ፕሮግራም ነው። ያው እንግዲህ ሁሌም ቢሆን በየሳምንቱ ማክሰኞ ነበር። ደግሞ አንዳንዴም እንዲሁ በሳምንቱ ሁለት የምናደርገው ስላለ አጋጣሚ ሆኖ ቅዳሜ ላይ ተገናኝተናል እና ያው አካባቢያችን በማጽዳት አካባቢያችንን ያው ለማድረግ ነው እንደዚህ እየጣርን ያለ ነው እና ሁላችንም ተገደንም ሳይሆን ደግሞ በፍቃደኝነት ነው እዚህ ተገንተን እያጸዳን ያለ ነው። ሁልጊዜ አካባቢያችን ጽዱ ከሆነ ንጹህ አየር እንተነፍሳለን፣ አሪፍ ይሆናል፣ ጽዱ ይሆናል። ብዙ ጊዜ እንደሚታወቀው ወደ ከተማ ቦታዎች ስንሄድ ሽታዎች አሉ፣ መጥፎ ሽታዎች፣ በቃ አልባሌ የሆኑ ነገሮች አሉና ከዛ አንፃር የኛ አካባቢ ንጹህ ነው፣ ጽዱ ነው። ይሄን በጎነት የተላበስነው ወይም ያገኘነው ወላጆቻችን ይሄን ማህበረሰብ ሲመሰርቱ ደካማ ከተንጋራ ጋር ተደጋግፈው ነው የሚሄዱትና ከነሱ ነው ሁሉን ነገር የተማርነው ብዬ አስባለሁ። ምንም በተለያዩ የልማት ስራዎች እነሱም አልፈዋልና ሁሉም የተቸገረውን ሲደግፉ ጠንካራውን ሲያበረታቱ ነውና ያለፉት። ይሄን መንገድ ደግሞ እኛ ከነሱ ተቀብለን በማህበረሰባችን ውስጥ ያለ ሰው የተቸገረን እየደገፍን ቆሻሻችን ያጸዳን እስካሁን ድረስ ተቀብለን እያስቀጠልን እንገኛለን። በአውራምባ ማህበረሰብ ስንኖር ይሄን በጎነት ወይም ደግሞ ጥሩነት የተማርነው እንግዲህ ከታላላቆቻችን ነው። ታላላቆቻችን ከድሮ ጀምረው ያረጋል ልብስ ያጥባሉ፣ ደካማ ወገኖች ካሉ ያግዛሉ እና ሌሎችን ብዙ ተግባራቶችን ይሰሩ ስለነበረ እነሱ ያስተማሩን ስለሆነ ያደግነው ያንን እንሰራለን። ያው እንግዲህ ሰው መቼም እርስ በራሱ ከተገናኘ ፍቅር እየጨመረ ነው የሚሆነው። ጣብም ካረግነው ደግሞ ልክ እንደዛው ነው የሚሆነው እና አውራምባ ላይ ደግሞ ጣብም ስለሌለ ፍቅራችን እየጨመረ ግንኙነታችንም እየጠነከረ ነው የሚመጣው እና ሁሌም ቢሆን ለመገናኘት እየተነፋፈቅን ነው ምን መጣው እና አሁንም ያው ተገደንም ሳይሆን ልክ እንደዚህ ፈልገ ለመገናኘት ፍላጎትም ስላለ ነው እዚህ ተገናኘነውና ግንኙነትን ያጠነክራል። ሰላም ፍቅር ስላለ በውስጣችን እሱ ነገር የበለጠ እናንጸባርቅበታለን። ለምሳሌ የማህበረሰቡን ነዋሪዎች ብንወስድ ከጤና አንፃር ብዙ ጠቀሜታ አለው። ጤናችን እንዲጠበቅ ያደርጋል። ከዛ ውጭ ደግሞ ሰፈሯ ለእይታም ሆነ ለመዝናኛነት
የጸዳች የተመቸች እንድትሆን ያረጋታልና ብዙ ጠቀሜታ አለው የጽዳት። ብዙ ጊዜ በአውራምባ ማህበረሰብ ስራዎችን የምንሰራው በጋራ ወይም ደግሞ አንድ ላይ ሆነን ነው። በጋራ ስንሰራ አንድ ላይ ሆነን ፍቅርን ከመጨመሩ በዘለለ አንደኛ በቃ በጋራ ስንሆን ያ የምንሰራው ስራ በፍጥነት ቶሎ ያልቅልናል። ከዛ ደግሞ የእርስ በርስ ግንኙነታችን ጥሩ የተሻለ እና ፍቅራችንን ለማጎልበትም ጠቀሜታ አለውና ብዙ ስራዎችን የምንሰራው በአንድ ላይ ነው። ያው እንግዲህ ንጹህ ነገር በሁሉም ሰው ተፈላጊ ነው መቼም ሳቢም ነው እና እየሰፋን በመጣ ቁጥር ደግሞ የተሻለ ማህበረሰቡን እያሳመር ነው እየመጣ እንደሆነ ነው እንረዳለን። እና ለአካባቢው ማህበረሰብ ደግሞ ትምህርት ይሆናል። አካባቢውን ሁሉም እንደዚህ ባጸዳ ቁጥር ኢትዮጵያን አልፎ ዓለማችን ንጹህ ትሆናለች ማለት ነው። የወደቁ ደካሞች እንደዚህ በጉልበት ደከም ያሉ እነሱም ካሉ የሚታገዝ ስራ ካለ ሁሌም ቢሆን ተነጋግረው ወጣቱ ብቻ እንደዚህ ብናረግላቸው ብለን የምናረገው ነገር አለ። እልፍ ሲል ደግሞ የአካባቢ ማህበረሰቦች ደካሞችም ካሉ ያው ቤትም ሊሆን ይችላል አንዳንድ የሚታገዙ ነገሮች እነሱን እናግዛለን። ጽዳት ብቻ አይደለም እኛ ወጣቶች የምንሰራው፣ እንዲሁም እሁድ ሁልጊዜ የአረጋውያን ልብሶችን እናጥባለን፣ ደካሞችን እንረዳለን። እንዲሁም ሌሎች ስራዎች ሲመጡ ሰብሰብ በማለት ሌሎችን እንረዳለን። በጣም ብዙ በበጎ ተግባራት ላይ የምንሳተፍባቸው በጣም ብዙ ስራዎች አሉ። እንግዲህ ከነዛ መካከል ለምሳሌ በአንድ ላይ ሆነን የአረጋውያን ልብስ እናጥባለን፣ እንዳያችሁን ጽዳትም እናጸዳለን። ሌላ የደከሙ ወገኖቻችንን እናግዛለን። ከዛ ችግኞችን እንተክላለን። በጣም ብዙ በርካታ ናቸው። ያው እንግዲህ ከአውራምባ ሁሉን ነገር ቢማሩ የተሻለ እንሆናለን ብለን አስባለን። በተለይም ደግሞ ከወጣቱ አንፃር አሁን በምንሰራው ስራ እንኳን በትንሹ በአንድነት በፍቅር በሰላም እንደዚህ በጋራ በምንሰራው ስራዎች ላይ ከተሰለፍን አንድ በጽዳቱን በኩል እንደዛው ደካሞችን በማገዝ በኩል ያው የተሻለ ደካሞችን አገዝን ማለት እድገት ነው እና ልክ እንደዚህ አይነት ነገሮችን ብናጎለብታቸው የሌላው ማህበረሰብ ወጣቶች ከአውራምባ ማህበረሰብ ወጣቶች ብዙ ነገር ይማራሉ ብዬ አስባለሁ። ለምሳሌ የአውራምባ ማህበረሰብ ወጣቶች አካባቢያቸውን ያጸዳሉ፣ ለማህበረሰባቸውን ንጹህ ያደርጋሉ። ይሄን ተመልክተው ደግሞ ሌሎች ወጣቶችም ባሉበት ሆኖ የራሳቸውን አካባቢ ቢያጸዱ ንጹህ የሆነ ማህበር ይኖራቸዋል ብዬ አስባለሁ እና ብዙ ነገርን የሰው ክብርን፣ ሰው ማክበርን፣ ለሰው መልካም ነገር መስራትን ሁሉ ከዚህ ማህበረሰብ ወጣቶች ይማራሉ ብዬ አስባለሁ። እኔ የምመክረው ለሌሎች ወጣቶች በትርፍ ጊዜያችሁ እንዲህ ያሉ በጎ ስራዎችን ብትሰሩ፣ ምሳሌ ጽዳት ሊሆን ይችላል፣ አካባቢ ማጽዳት፣ ደካሞችን መርዳት፣ እነዚህን ብታረጉ ስል እመክራለሁ። ውድ የአውራምባ ማህበረሰብ ወጣቶች የዛሬው የበጎ አድራጎት እንቅስቃሴያችን እነዚህ ላይ ጨርሰናል። ይህን የበጎ አድራጎት እንቅስቃሴ ከታላላቅ ወንድሞቻችን እህቶቻችን እንደተቀበልነው ሁሉ እኛም ለታናናሽ እህት ወንድሞቻችን ለማስተላለፍ ወደፊት በሚመጡት ጊዜያት እንደያስፈላጊነቱ እየተገናኘን ይህን የበጎ አድራጎት እንቅስቃሴ የምናደርግ ይሆናል። ታናሽ እህት ወንድሞቻችን ደግሞ አንድ ላይ አድርገን የምናስተምር ይሆናል። ለዛሬው ግን እዚህ ላይ ጨርሰናል። እናመሰግናለን።